በአንድ ህንጻ ግንባታ ወቅት ከመሬት በታች ከሚደረጉ የግንባታ ስራዎች መካከል አንደኛው ሾሪንግ ነው። ሰላም እንዴት ናችሁ? ስለ ሾሪንግ የተወሰኑ ሀሳቦችን አካፍላችኋለሁ። አብራችሁን ቆዩ። ሾሪንግ በሁሉም ከምድር በታች በሚደረጉ የግንባታ ስራዎች መካተት ያለበት ስራ ባይሆንም የግንባታ ስራው የሚደረግበት ቦታና አካባቢው ላይ ያሉ ሁኔታዎች የሚወስኑት ይሆናል። ይህም ማለት ግንባታው የሚደረግበት አካባቢ ላይ የሚገኙትን ስትራክቸርስ ስታቢሊቲ እና ሴፍቲ ለመጠበቅ ሪኮመንድ የሚደረግ የግንባታ ሂደት ነው። ለምሳሌ 1400 ካሬ ላይ ያረፈ ባለ 20 ወለል ህንፃ ለመገንባት ህንፃው ላይ የሚያርፈውን ክብደት ሳፖርት ማድረግ የሚችል ፋውንዴሽን ለመስራት የሚያስፈልገንን ቁፋሮ ከመጀመራችን በፊት ቁፋሮ ከሚካሄድበት ቦታ አንጻር የሚገኙ ሌሎች ግንባታዎችና መሰረተ ልማቶች ለምሳሌ መንገድና የባቡር ሀዲድ ወዘተ ያረፉበትን ርቀትና አንግል ከግምት ውስጥ አስገብተን በቁፋሮ ምክንያት ጉዳት እንዳይደርስባቸው ፕሮቴክት ለማድረግ የሚገነባ ይሆናል። ከዚህ በተጨማሪም በግንባታ ወቅት ትልቅ ቦታ ከምንሰጣቸው ነገሮች መካከል አንደኛው ሴፍቲ ነው። ስለዚህ ስራ ላይ ያሉ ሙያተኞች በተለይም በቁፋሮ ወቅት ኮላፕስ አድርጎ የሚፈጠርን ጉዳት ለመከላከልም ይጠቅመናል። ከኮንስትራክሽን ኮስት አንጻር ስናየው የሾሪንግ ስራ ከፍተኛ የሆነ ጥንቃቄ የሚፈልግና ከሰው ኃይል፣ ከማሽነሪ፣ ከግንባታ እቃዎች አንጻር ከፍ ያለ ወጪ የሚጠይቀን የስራ ሂደት ነው። ብዙ ጊዜ የተለመዱ የሾሪንግ አይነቶች ቢኖሩም እንኳን እንደ ግንባታ ሁኔታው ሾሪንግ የተፈለገበትን ምክንያት መሰረት አድርገን የሚሰሩ የተለያዩ የሾሪንግ አይነቶች አሉ። በሌላ ቪዲዮ የሾሪንግ አይነቶችንና የሾሪንግ አይነቱን ለመወሰን ከግምት ውስጥ የምናስገባቸውን ቅድመ ሁኔታዎች እናያለን። መልካም ቆይታ።